40 ዓመት ሲሞላህ እኮ ደውል ነው። አንተ ሰው እንደ ትላንት ከመቀመጫ ተስፈንጥሮ መነሳት ሲቀር፣ እግርህን እንደፈለክ አየር ላይ ማንሳፈፍ ሲቀር፣ ይህ ምንድነው? ተዘጋጅ ነው። ሁለት አይን ሲደክም መነጽር ስትጨምር ተዘጋጅ ነው። ጸጉርህ ከጥቁር ነጭ ጠብ ሲል በል ጥቁሩ አልቆ በነጭ ሲቀየር ምንድነው? ይሄ ደውል ነው፣ ማስጠንቀቂያ ነው። ትላንት አባትህ ነበረ፣ ከዛ አንተ ተወለድክ፣ አደግክ፣ ወጣት ሆንክ፣ አገባህ፣ ወለድክ። አንተ እኮ ልጅ ስትቀይር ምንድን ደውል እኮ ነው። በቃ ዛሬ አንተ ትላንት ነበርክ፣ ዛሬ ላይ ልጅ ቀይረሃል፣ ልትሄድ ነው፣ ቦታ ልትለቅ ነው፣ ተዘጋጅ ነው። ጭራሽ የልጅ መቸቢያም አልፎ መደረቢያ ስታይ ሱብሃንአላህ ምን እየመሰለ ነበር? ይህ እኮ ማስጠንቀቂያ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ተልከው ቁርአን ወርዶ ሞት እንዳለ ተነግሮ ይህ ሁሉ ማስጠንቀቂያ ነበር። ሱብሃንአላህ ሁለት እግርህ ደክሞ ሶስተኛ እግር ዱላ ስትጨምር ማስጠንቀቂያ ነበር። ትላንት ፍንዳታ በቲሸርት የምትሄድ የነበርክ ከዛ ሸሚዝ ደረብክ፣ ከዛ ጃኬት ደረብክ፣ ከዛ ካቦርት ጨመርክበት። ጭራሽ ባሁኑ ጋቢ ለምኔ በድሮ ደግሞ ድብድቦ ጨመርክበት። ድብድቦ ትሽሉ ማለት አታውቁም? ድብድቦ ድሮ ድብድቦ የሚባል ከተለያየ የጨርቅ ጥርቅ የሚሰፋ ያኒ ትልልቅ ሽማግሌዎች ምናምን የሚለብሱት ነበር። ይሄ ሁሉ ምንድነው? ሰውነት እየሳሳ እየከዳ ያንተ አለመሆኑን እያሳየ ትተህ ልትሄድ ነው፣ ልትነጠል ነው፣ ተዘጋጅ እያለ ሱብሃንአላህ